ሲስ ውስጥ ያለውን ነገር አጥፋና የኔ የምትላትን እጆችን ብትዘረጋ የምትዳብሳትን አይንህን ስትገልጥ ከጎንህ የምታያትን ደስታህን ሙሉ የምታደርግልህን እኔ የምትላትን ሌላ ሴት ፈልግ። አሁን የበለጠ ወደድኩሽ፣ የበለጠ ፈለግኩሽ። እኔ ልብ ከፍቅር ነፃ ነው። ከፍቅር ነፃ እኮ ሰይጣን ብቻ ነው። እኔ ድሃ ልጅ ነኝ። ድህነትን ለማሸነፍ የምጓዘው የእውነታ መንገድ አያሳፍረኝ። እየቀለድሽ ነው እንዴ? ድሃ የኔ የሚለው ሀብት ንብረት እንኳን ባይኖረው የኔ የሚለው ክብር እንዴት ነው እንዳይኖረው የሚደረገው? ድሃ ምንም ሀቅ የለው። አንቺ ያንዱ ሀብታም ሀቅ ነሽ። ዳቦ ትጣፍጣለህ ማለት ፈልጌ አይደል እንዴ? ቤቶት የቆንጆ መፍለቂያ ነው ያልኩት። ወይኔ አባቴ ህይወት አጣብቂኝ ሆናብኛለች። እኔ ኃጢአተኛ ልጅ አንድያ ልጅ ለማኖር ስል ራሴን ላቆሽሽ ልሄድ። የኔ እናት ደግሞ ጀርባሽ መታመኝ፣ ክፍሽ ደግሞ ሰላሜ ነበር። የኔ እናት ደግሞ ምንም ብትሆኝ አገብችኝ። እንደዚህ እንዳቡኑ እጆቼን ዘርግቼ እንደ ንጉሱ ፈረስ ላይ ቁጭ ብዬ አንቺን ብቻ እጠብቅሻለሁ።